ምሽት ላይ ነው አንዲት ሴት በድንጋጤ ውስጥ ሆና 911 ትደውላለች። እባካችሁ ቶሎ ድረሱልኝ፣ ቤቴ ውስጥ ሰው ገብቶ በድንጋጤ ተኮስኩኝ፣ የተኮስኩት ባሌ ላይ ነው እያለች ትጮኻለች። ፖሊሶች ወደ ስፍራው ሲደርሱ ያዩት ነገር ግን ሴትየዋ ከምትለው ጋር ፈጽሞ የማይገናኝ የማይመሳሰል ነገር ነበር። ባልየው እርቃኑን ሆኖ ደም በደም ሆኖ ወድቋል። ቤቱም በብርሃን ሞልቷል። ታዲያ ሚስት እንዴት ባሏን ልትሳሳት ቻለች? ዛሬ የምነግራችሁ ታሪክ ፖሊሶችን ሳይቀር ግራ ያጋባ ታሪክ ነው። ቪዲዮን ላይክ በማድረግ እንጀምር። ሰብስክራይብ አድርጉ። በቀጥታ ወደ ታሪኩ ልሰዳችሁ። ሰኔ 23 2021 ፖሊሶች በጆርጂያ ግዛት ወደሚገኝ አንድ እጅግ ዘመናዊና ጸጥታ የሰፈነበት ቤት ይደርሳሉ። በቤቱ ውስጥ 40ዎቹ መጨረሻ ላይና 50ዎቹ መጀመሪያ ላይ የሚገኙት ሼሪል እና ሉክ ይኖሩበታል። ፖሊስ ሲደርስ ሉክ ደረቱ ላይ በጥይት ተመቶ መሬት ላይ ወድቋል። ሼሪል ፎጣ ይዛ ደሙን ለማስቆም እየሞከረች ነው። No, we can't go in. We can't go in. We cannot go in. ሉክ ሕይወቱ ሊተርፍ አልቻለም። ፖሊሶች ሼሪልን አረጋግተው ምን እንደተፈጠረ ሲጠይቋት እንዲህ አለች። ከስራ ስመጣ አልኮል ጠጣው፣ መድኃኒቴንም ውጬ ተኛው። ድንገት በሩ ሲከፈትና አንድ ሰው ሲጮህ ሰማሁ። ሌባ መስሎኝ ሽጉጤን አንስቼ ተኮስኩ። ባሌ መሆኑን ያወቅኩት ተመቶ ኡኡ ሲል ነው አለች። ፖሊሶች ግን የእሷን ታሪክ ለማመን ተቸገሩ። ለምን እንደሆነ ታውቃላችሁ? አንደኛ ገና ሰዓቱ አልመሸም ነበረ። የውጭ ብርሃን ይታይ ነበር። የክፍሉ መጋረጃም አልተዘጋም፣ ቲቪውም በርቷል። ታዲያ በዚህ ሁሉ ብርሃን እንዴት የ4 ዓመት ባሏን አላወቀችው? ሁለተኛ ባልየው ለምን እርቃኑን ነበረ? ሶስተኛ ሴትየዋ 911 ከመደወሏ በፊት የተኛችው ለ11 ደቂቃ ብቻ ነበረ። በ11 ደቂቃ ውስጥ እንዴት ከባድ እንቅልፍ ወሰዳት? ባሏን እስካለማወቅ ደረሰች። ነገሩ ከጀርባው ሌላ ምስጢር እንዳለው ፖሊሶች ጠረጠሩ። ምርመራቸውንም ጠበቅ አረጉት። ፖሊሶች ሼሪልን ወደ ጣቢያ ወስደው ጠለቅ ያለ ጥያቄ መጠየቅ ጀመሩ። በዚህ ሰዓት ሼሪል አንድ ያልተጠበቀ ምስጢር አወጣች። እሷና ባሏ የሚኖሩት ክፍት ትዳር ውስጥ ነበር። ይህም ማለት ምን ማለት ነው? ሁለቱም ከሌላ ሰው ጋር ፍቅር ሰርተው መግባት ይችላሉ፣ ከሌላ ሰው ጋር ፍቅር መስራት ይችላሉ ማለት ነው። እሷም እንደፈለጋት ከሌላ ሰው ጋር መውጣት ትችላለች፣ እሱም እንደፈለገው ከሌላ ሰው ጋር ወጥቶ ግን የሚኖሩት አንድ ላይ ነው ማለት ነው። ሆኖም በዚህ ሳምንት በመሃላቸው ትልቅ ጸብ ተነስቶ ነበር። Not the lifestyle, but an open marriage, where he would see other people, I would see other people. Monday we got ሼሪል እንደምትለው ጸቡ የተነሳው ሉክ የትዳራቸውን ሚስጥር ለሌሎች ሰዎች አወራ ብላ እሷ ሚስጥር እንዲሆን ትፈልግ ነበር። ነገር ግን የፖሊስ ምርመራና የስልክ ቴክስት መልእክቶች ሌላ እውነት አወጡ። ሼሪል ለ2 ቀናት ከሌሎች ወንዶች ጋር ቀጠሮ ይዛ ነበር። ሉክም በተራው ከአንዲት ሴት ጋር ቀጠሮ ለመያዝ ሲፈልግ ሼሪል ከልክላው ነበር። ሉክ ግን ምንም ብቲ እሄዳለሁ ብሏት ነበር። የቅናትና የቁጣ መንፈስ ቤቱን አናውጦት ነበር። መረጃዎች እየበዙ ሲመጡ የሼሪል ቃል መቀያየር ጀመረ። መጀመሪያ ሌባ መስሎኝ ነው የተኮስኩት ያለችው ሴት አሁን ደግሞ ተቆጥቶ በሩን ከፍቶ ሲገባ ሊመታኝ ስለመጣ ላስፈራራው ወደ ግድግዳው ተኩሼ ነው፣ ግን ድንገት መታሁት ማለት ጀመረች። በተጨማሪ ግድያው ከመፈጸሙ ከሰዓታት በፊት ሼሪል ፌስቡኳ ላይ እኔ ሰው ነኝ፣ ስህተት እሰራለሁ፣ ሁሉንም ነገር በውስጤ መቋቋም
አልችልም የሚል አጠራጣሪ ጽሑፍ ጽፋ ነበር። ይህ ሁሉ መረጃ ተሰባስቦ ሼሪል ፍርድ ቤት ቀረበች። ከ3 ዓመት ክርክር በኋላ ነሐሴ 2025 ላይ ዳኞች የሼሪል የአደጋ ነው የሚለውን ምክንያት አልተቀበሉትም። ሼሪል ሆን ብላ ባሰበችው ባሏን በመግደል ጥፋተኛ ተብላ ዕድሜ ልክ እስራት ተፈረደባት። እንግዲህ የሼሪልና የሉክ የክፍት ትዳር መጨረሻ እዚህ ላይ ተጠናቋል። በእንደዚህ ሁኔታ ተጠናቋል። እናንተስ በዚህ በክፍት ትዳር ላይ ያላችሁ ሐሳብ አስተያየት ምንድን ነው? ኢትዮጵያ ውስጥም እንደዚህ አይነት ነገሮች አሉ ብዬ አስባለሁ። እሱ እንደፈለገው እሷ እንደፈለገች ሆና የምትመጣበት አጋጣሚዎች ሊኖሩ ይችላሉ። እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ